ራሴ ዶሮ ገዝቼ አርጄ ገንጥዬ ሰርቼ ቤተሰቦቼን ቤቴ ልጠራቸው ነው። ከናንተ ጋር እየተማከር ነው እንግዲህ ምን ሰራው። ዶሮ ባቄሎ ተዘረገፈ። አደራ መጨረሻውን አይታችሁ ማዘር ፋዘር ቤት መጥተው እችን ዶሮ እስከሚቀምሳት ድረስ ጥላችሁኝ እንዳትሄዱ አደራ። ዶሮ ስጭኝ እስቲ። ኧረ እባክሽ ካሜራ ስላየ ነው እንዴ? አስተያየት አድርግሽ። የወላይታው የትኛው ነው አሪፍ? ጥፍጥና ያኛው ነው የሚበልጠው። ቤተሰብ ልጠራ ነው እኔ። እሺ ስንት ነው? 2500 3000 ብር በቃ ልግዛው። ግን ትልቅ ብረት ድስት የለኝም በእናትህ። በርበሬ ዶሮ ከሚሰራው በርበሬ ያስፈልጋል። እግዚአብሔር ስንት ነው በርበሬሽ? አስተያየት አድርጊልኝ። መቼም ልጅ ነው አታውቅም ብለሽ ነው እንጂ እኔ እናቶች 500 ብር ነው የሚወስዱት። እሺ እንዴ ዶሮ የነረስች ድስት አለ 5 ኪሎ ሽንኩርት የሚይዝ ያንድ ዶሮ አዎ ስንት ነው? አረ ከማቃት ነው ደግሞ ያመጣው። ደግሞ ዋጋ ትይዝ ቤተሰቦቹ ሊጋብዙ ነው። መከለሻ ነጭ ሽንኩርት አጥበዋለሁ። አረ በደንብ ነው ማጥበው። ኪሴንም ምጥብ አድርጎኛል። በደንብ አጥበዋለሁ። ሽንኩርት እስኪ ስጠኝ። ኪሎ ስንት ነው? ኪሎ 80 አረ አረ 90 ነው እኮ ነበር ይሄ ሽንኩርት ማለት ነው። መረቅ አድርግበት እስቲ። መረቅልኝ። ያው ቤተሰቦች ያወጣሁትን ገንዘብ ልንገራችሁ። 5 ኪሎ ሽንኩርት 400 ብር፣ ድስት 2000 ብር፣ ዶሮ 3000 ብር። ሂሳቡን ምቱት። ለቤተሰብ ያልሆነ ገና ዱባይ ቡርጁ ከሊፋ ላይ ነው ራት ምጋብዛችሁሽ። ኮረሪማ ነው ወይስ መከለሻ? እናት ሰላም ነው። ኮረሪማ ነው ይሄ እንትን ምንድን ነው የሚባለው? ይሄ ዶሮ ላይ የሚደረገው ጠፍቶብኝ መከለሻ ነው ስለማላቅ ልጠይቅሽ። የአባባ ገዝተናል። እንቁላል ስንት ነው ወንድሜ? 12 ይበቃል። ዶሮ ጨምርበት። አንድ ልክ ነው 3 ይችላል። ዶሮ ጨምር። አረ በቃ ስንት መጣ? 300 ሰብስክራይብ አድርገኛ። ጌች ሰብስክራይብ ሊያደርገኝ ነው። የአባባ ይላል ሰብስክራይብ አምጣ ያሳያችሁ። ጌችዬ አመሰግናለሁ። አረ ዶሮ እንዳይሞት ኩርኩር አካባቢትን ያው ታጥላሳለች። ምንም ማረጋችሁ። አረ ችግር የለውም። ሲልድ ነው ቂጣ ሲልድ ነው። ሰማል ስንት እንደገዛው ብታውቅ አንተ ራሱ አልሸጥም ነው የምትለው። አሁን ማዘርና ፋዘር ይሄን ደረጃ ይወጡታል ወይ ነው? ተደፍታ ነበር ጀለስ። ዌልካም 5 ኪሎ ሽንኩርት ልጣለሁ ቁጭ ብዬ። መፍጫ ስለሌለኝ ጓደኛዬን አሁን ጠርቼዋለሁ። እነሱ መፍጫ አላቸው። መፍጫውን ይዞት መጥቷል። ሰላም በላቸው። እንዴት ናችሁ? ይሄን ይፈጫዋል ግን አማን ገባ ታበደ ምን ነው አሁን ተናፈሰ። ለካ ትልቁን አይችለውም እንደዚህ ያቀጠምኩ። ወገቤ ይሄ ዘይት ነው በቃ ምን ያልኩት አንድ ዶሮ አይሰራም። ዘይት እኮ በሽታ እኮ ምን ነው። ዶሮ ሩዝ ይበላል እንዴ? እኔ አላውቅም። ና እስኪ አንተ ብቻህን አንድ ክፍል ያስካለ ና ይኸው ነው እንዳይወጣ። አንተ የት ሄደ ዶሮ? ኧረ ዘሎ እንዳይሆን በዚህ በረንዳ ናውጣ። ምንም ማድረግ አልችልም። ቆይ በፈላ ውሃ ነው የምገነጥለው እስከነሱ አብረክ እና ይኸው እያነሳሁት እኮ ነው። ከነ ቆዳው ነው የምታነሳው ማለት ምን ማለት ነው? ቆዳው ነው እንጂ የታለ እና ቆዳውን ለማንሳት አይደል እንደምጠራው ላባው ነው እየነቀልካለሁ። ላባና ቆዳ ይለያያል እኮ። ይገፈፍ ይሄ ነው እንዴ? ይሄኛው እሱ ይገፈፋል። አዎ ይሄን ያዝና እንዲቅድድ አድርግ። ኦኬ እኔ የምልጠው ላባው ነው እንዴ? ኧረ ስጋው ሄደብኝ። ኧረ አንተ የፕላስቲክ ነው እግሩ ይዞራል እንደዚህ። ኧረ ዩቲዩብ ላይ በእናትህ
መጀመሪያ የምጀምረው ክንፍ ነው። እኔ ክንፉ የኛ ክንፍ የት አለ? ቆይ እንዴት ነው ያስተኛቻት ዶሮዋን? አንተ እንደዚህ ነው? አሃ እንደዚህ ይቻርያ ማለት የኛ እንደዚህ የተዘረጋ የለውም ዶሮ የፈረንጅ ስለሆነ ይሄው እንደዚህ ነው ያለችው። እንደዚህ ነው ያለችው። ና አሳይልኝ። እዚህ ጋር ልክ ነኛ ቤተሰብ? ይሄው እግር ነው እንዴ? እሷ መላላጫ ስትቆርጥ ነው እግር። ይሄ ክንፍ ነው እሱ። የትኛው አሁን ክንፍ ነው? አሳይልኝ ለካሜራ ክንፍ እንዴ! እንደዚህ ያለው ክንፍስ ይሄ ጥፍ ያለውን ቆርጬው ነው እንዴ? ማርያም እግዚአብሔር ቆርጠው ይያየው ይበረው እቺ እንደዚህ ስብር በሱ በመሐላ ያሳይ እንደዚህ ላነሳው ነው። አረ እንደዛ አይደረግም። ፈረሰኛውን ስትለያዩ ሁለት አጥንቶች አሉ። አረ ኔቨር እንደዚህ ነው። በቂጡ በኩል ነው ያዘው። ለማዘር እንደሙላት እንደ ቪዲዮ እኮ ከዚህ በኋላ እንዴት እናርገው ቤተሰብ? ይሄ እኮ ነው አይደል? እስቲ ይሄ አይደለም ነው ሂድ ማርያም በቃ ባቄሎ ተዘረገፈ። ወደ ውስጥ ተዘረገፈ። ይሄን ስለቀም ነው። አረ ወይ የኛን እንቁጠረው ናሽ እንቁጠረው እስቲ የኛ 1 2 3 4 5 6 7 8 9 10 11 12 13 13 ነው የኛ 1 2 3 4 5 6 7 8 9 10 አረ እዚህ ጋር ጨምረህ ያመጣዋል 11 ቆይ 12 አረ ጨምረህ ያመጣ እዚህ ጋር አረ አላመጣሁም እንዴ ይሄ ወደዚህ ሽል አድርግሽ አንድ ይሄ ይቆጠራል ምንድነው አላውቅም አንድ እሺ ከዚህ 1 2 3 4 5 6 7 8 9 10 11 12 12 ብልት ጦር አሁን ባጃክስና በሎሚ እሽት አድርጌ ነው ማጥበው። አሁን ጠዋት ተነስቼ እየሰራሁት ነው። እንደምታዩት ቤቱ ፋ ብሏል። ሄለን እባላለሁ። ሄለን የአክስቴ ልጅ ናት። እንግዲህ በጠዋት መታ ቤቱን ያጸዳችልኝ እሷ ናት። ልብሳችንን ለብሰናል። ልክ ሲደውሉ ወተን እንቀበላችኋለን። ቤተሰቦች ደርሰዋል። ማን ነው ማን ነው? ቡቡሻ ለነሱ ደግሞ እንዝጋባቸዋል። ልቆልፎ እሺ እያለከለኩ ነው። ይሄን ደረጃ 12ኛ ላይ ነው የሚመጡት። ማን ነው? ያ ማማ ቲሻ እንዴት ናችሁ? እንኳን አደረሰ። እንኳን አውራ ደረሰ። መሰረት ዘላለም አራት ወር ቆጥር ቶቶቶ ደረጃው እንዴት ነው? ደረጃው ሊፍቱ አላደረሳችሁም? ቶሎ በጣም ቅርብ ነው ያለው አይደል? ለፈጣሪ ማለት ነው። ለመሬት ሩቅ ነው አይደል? 77ኛው ሰማያት የተባለው ዛሬ ነው ያየሁት። ነፍስን 7ኛ ሰማይ እልክልሃለሁ። እዚህ ጋር ጸሎት እናደርጋለን። መስማ አልጋም ያምራል። እዚህ ኪችን አለ። ኩክል እያደረገች ነው። አቤት አቤት አቤት። ሄለን ይሄን በርሚላይሽ በዚህ ካልቀዳሽ በሳምንት 2 ነው የሚመጣው። ቀምሰው አስተያየታቸውን እስከሚሰጡኝ በጣም ቸኩያለሁ፣ ፈርቻለሁ። ወይኔ ቴካቤ ግን አለችም አይደል? ሜቢ እኮ መጠርጠር እኮ ጥሩ ነው። ሁሉ ነገር እኮ ቴካቤ ስለሆነ አየህ፣ ቪዲዮ ባይኖር በቃ ተበልቼ ነበር። ቡራኪ ይስጥ እሊ ራስ ገነጣጠልከው ራሴ ምንም ሳላይ በቃ እንዴት ነው ግን እንደዚህ የታይቼ ነው እንደዚህ ገነጣጠልከው? የምር ነው የምር ለማዘር እንደሙላት እንደ ቪዲዮ እኮ ሰራተኛ እንኳን እኮ ስናስገባ
ከዶሮ ውጭ እንችላለን ብለን የሚገቡት የቤት አጋዥ ሲገባ ማለት ነው። ዶሮ ይችሉ ናስተ እንደማለም ጠጋበል ካሜራማን አይ አንተን ያገባሽ ታደለች በቃ እኔ መሰለኝ ዶሮ ያው ከአባትህ እንኳን ያው ታውቃለህ የሚደርስ የለም ከሱ ነቀ ያለው የማን እጅ የእናት እጅ ከዲሲ ብትል ካሊፎርኒያ ካናዳ ማይደነቅበት ሀገር የለም። ጣት የሚያስቆረጥም ዶሮ ነው እየሰራች የምትልከው። በጣም አይቻለሁ ሰምቻለሁ። በዚህ አያያዛቸው ሚስቴ እንዳይቀሙብኝ እያልኩ እንደውም እየሰጋሁ ነው። እኔ ላይ ለመጎረር ላውድ ተደርጎ ነው የሚወራው ቤት ውስጥ ያበረታቱ እጅሽ ይባረክ ጣት የሚያስቆረጥ ነው ሲባል ጠጋ ትለኛለች። አልሰማችሁም? አንተ ታሪክ ናግባ። እንቁላል ግን ስንት ነው የገዛችሁት እናንተ? እኔ በአሁኑ የገዛሁት 25 ብር ሂሳብ ነው ያበሻ። ስለዚህ ጌች አልዋሸህንም ማለት ነው። 25 ብር ነው። ልክ ነው። እጅ ይባረክ ወንሳን ያበላ ቤተሰቦች። አሁን ደግሞ ምግባችንን በልተን ጨርሰን ኬክ ይዘውት የመጡትን ኬክ ልንቀምስ ነው። እስቲ ለቁረሰው አንተ ብትቆርሰው እኮ ለዛሬ ችግር የለውም። ያሰብከውን ያሳካልህ። አሜን። ለትልቅ ከዚህ በላይ ለትልቁም ነገር ያደርስ። አሜን። አብቃ። በስላችሁ ሸሽ ነው ወይስ? አይ በቃ የመስታወት ቴብል ነው ቴብላችን። ከሶፋ ዘሎ እንግዲህ እስኪ ምን ሊያረግ ዛጋው የሶፋ ጠረጴዛ ከሶፋ ዘሎ ጠረጴዛው ላይ ከመሃሉ ደግሞ ፊት ለፊት 4 ማዕዘን ነው ሙሉ መስታወት ነው። ከሶፋ ዘሎ መስታወት በቃ እንዳለ ገባ ማለት ነው። እግርህ እዚህ ጋር ነበር እንደዚህ ላጥ ያረገ ድብልቅልቅ አራሱ አይደለም። ጥርስ ተነቅሎ ከደማም ታለቅሳለህ ለምትል እጅን የሆነ ነገር ከቆረጠ ብቻ ደም አትወድምና እኔ አሁን የገረመኝ ራስህ አርደህ ጭራሽ እንደዚህ መሆኑ ይገርማል። ያው እድገት እግዚአብሔር ይመስገን። እኔም እንግዲህ ለዚህ ደርሼ ቤተሰቦቼን ቤቴ ስለጋበዝኳቸው በጣም ደስ ብሎኛል። እናንተም ብትሆኑ እስካሁኑ ሰዓት ድረስ ከጎኔ ስለነበራችሁ በጣም ነው ማመሰግነው። በጣም ነው የምወዳችሁ። ቀጣይ በሚገርም ቪዲዮ እመጣለሁ። መልካም በዓል ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ።